ይስጥልኝ የፋሚሊ ቲቪ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ኮሜንት በተሰጡኝ ዙሪያዎች ላይ ለማውራት ነው የመጣሁት። አንደኛውና ዋናው ነገር የጣኑ ነገር የተሰጠኝ ኮሜንት ዋና የትዳር ፍቺ ዋና ሊሆን የሚገባው መነናቅ ነው ብሎ በሰጡኝ ኮሜንት አለ። እሱም ትክክል ነው። በዚህ ዙሪያም ለማውራት ነውና ትዳር ላይ ባልና ሚስት ላይ በርስ መነናቅ ካለ በጣም ትልቅ ችግር ነው። በጣም ትልቅ ችግር ነው። አንዳንድ ወንዶች አላችሁ፣ አንዳንድ ባሎች አላችሁ። ብዙ ጊዜ የቤተሰብ ፋሚሊ ሲመጣ የባል ቤተሰብ ፋሚሊ አብሮ ሊኖር ይችላል፣ ወይም ደግሞ ከተለያየ ቦታ ለመጫወት መጥተው ሊሆን ይችላል፣ ወይም ደግሞ ሚስትን ቤተሰብ ጋር ይዞ ሊሄድ ይችላል እና የሚገርማችሁ ባል የማጠብቁት ባህል ሊያሳያችሁም ይችላል። የመነናቅ ሚስትን የመናቅ ብዙ ባሎች ሚስቶቻቸውን ያመናጭቋሉ። የሚገርማችሁ ነገር ከምን ብዙ እንትን ላይ ያለውኝና ቤተሰብ ላይ ሊያስተዋውቁ ይዘው ሄደው ምናምን ክብሯን የሚነኩ ምናምን አሉ። አብራት እየኖርክ ወልደክ ወይም ደግሞ አብራችሁ ተጋግዛችሁ እየኖራችሁ ተጋብታችሁ እንትን ያላችሁ እናት አባት ወይም ደግሞ ፋሚሊ ጋር ሲሆን ለምን ሚስት እንትን ያለክ እንዴ? ለምን አብራት እየኖርክ እኮ ነው አክብራ ነው ያዘችው፣ ወይም ደግሞ አክብራት ነው። ምንም ማንም ሰው ቢመጣ በሚስትክ ላይ አንተ እንደውም ዲፌንስ ወይም ደግሞ የበለጠ ከበፊት የበለጠ አንተ በእነሱ ፊት ክብርና ሞገስ ሊሰጣት ነው የሚገባው። በነገራችን ላይ ከምሬ ነው። እና በዚህ ኮሜንት ላወራ የመጣሁትም አንዱ እውነት ነው በማለት ነው። እውነታቸውን ነው። መናናቅ በጣም በጣም ችግር ነው። በየትዳር ያለ ነው ብዬ ነው። ሚስቱን የሚንቅ ባሉን የሚንቅ ብዙ አባላ እና በሱ ዙሪያ እስቲ ላውራ በሚለው ነው ዛሬ መጣና ባሎች ሚስቶቻችሁን አክብሩ፣ ሚስትን ባልሽን አክብሪ። ካልተከባበራችሁ አብራችሁ የመሆን እንትኑ እየቀነሰ አይወደኝም በቃ ይንቀኛል በማለት ስሜት ውስጥሽን እየቆረቆረ አንቺም ስሜትሽ ሲጎዳ እሱም ደግሞ አትወደኝም አታከብረኝም ትንቀኛለች በሚል ስሜት ቤትን እያፈረሰ ነው የሚመጣውና ይህ መናናቅ ችግሩ በጣም በጣም መቀረፍ ያለበት እንትን ነው። ትዳር ውስጥ ላይ ምንም መናናቅ አያስፈልግም እኮ ትሆነኛለክ ሚስቴና ብለክ ነው ያገባት፣ እሷም እንደዚያው ባሌ ነው ብላ ነው ያገባችክ። ስለዚህ ሞር መከባበር ነው እንጂ ምንም መናናቅ አያስፈልግም። እዚህ ቦታ ላይ ምንም ነገር መናናቅን ምን አመጣው? በተለይ አንዳንድ ወንዶች ወንድም እህት ወይም ደግሞ ፋሚሊ እናት አባት ስታዩ ሚስቶቻችሁ ጋር የምታሳዩት አክት አለ። እሱንም ማስወገድ አለባችሁ። ምክንያቱም ሚስት በጣም ብዙ ነገሮችን ታስተውላለች። በነገራችን ላይ ሚስቶች ሴቶች ካፍ በሚወጣ እንትን ነው የምትጎዳው። በጣም ካፍ የሚወጣ ከባሏ የሚወጣ ቃላቶች እያንዳንዱ ይጎዳታል። እያንዳንዱ መጥፎ ቃላት በነገራችን ላይ የባል ሆነ የሚስት እያንዳንዱ የምናወጣት መጥፎ ቃል ትዳር ትጎዳለች። የትዳር ያለውን የባልና የሚስት ሪሌሽን ታሻክራለች። የቃላት አመራረጥ ሚስት ላይ የምትጠቀመው ቃላት መምረጥ አለበት። ሜቢ ስድብን ቢሆን ስታወራ መምረጥ አለበት። ሚስትም እንደዛው ባልሽ ላይ የምታቀርቡ ቃላትና ሌሎች ጋር ውጫዊ ላይ ያለሽ ባህሪ ሊለያይ ይገባል። ምክንያቱም ባልሽ ክብርሽ ነው፣ ለነገርሽ ነው። ለዚህ ልታከብሩ ይገባል። እንደዛው ደግሞ ባል ሚስትክ ሁሉ ነገር በለው ሚስትክ ናት። ቅድሚያ አብራ እየኖረች ያለችው እናት አይደለችም፣ አባት አይደለም፣ ወንድም አይደለም፣ ሌሎች ጓደኞች አይደሉም። ሚስትክ ናት። አብራችሁ እየተጋገዛችሁ ወይም ደግሞ ተዋዳችሁ እየኖራችሁ ያላችሁት ሁለታችሁ ናችሁ እንጂ ሌሎች አይደሉም። ለሌሎች ደስ ይበል ብላችሁ አንዳንድ ቦታ ላይ አያለውኝና ይሄ አንዳንድ ባሎች ደግሞ አሉ ለቤተሰብ ሚስትን የሚያሟሉ። አይ ጅማ እንደዚህ ናት፣ አይ እንደዚህ ተገኘ፣ ኧረ በስመ አብ ይመረኛል፣ ኧረ ነው እንደዚህ ናት እንዴ! ኧረ ተው። አንዳንድ ባሎች እኮ ሚስቶቻችሁን ታማላችሁ። አብራችሁ እየኖራችሁ አብራችሁ ልጅ ወልዳ እያሳደገችልክ ቢሮ ወይም ሌላ ቦታ ላይ ሄዳችሁ ቡጭቅ ታረጓታላችሁ ሚስታችሁ። እሷ ማለት እኔ እጠላታለሁ እኮ ዝም ብዬ ነው አብሬ የምኖረው፣ እኔ እኮ አልወዳትም፣ እኔ በልጣታለሁ፣ እኔ ቦንሳታለሁ፣ ኧረ እኔ ምኗም አይመችኝም፣ እኔ እንዴት እንደገባሁ አለ። ኧረ እሷ ነገር ኧረ ተዋት ማመናት እሷ ነው እንዴ የምትሉ ባሎች፣ ሰው እንዴት አብሮ እየኖረ ሚስትን ያማል? ሰው እንዴት የልጅ እናቱን ያማል? ወንዶች ምንድን ናቸው?
ሴቶችም እንደዛው በዛው ልክ ባልሽን ልጅ በየቦታ በየማህበርሽ በየሽበት በየምናምንሽ በየቢሮሽ ቦታ ባሌ እንደዚህ ነገርሽ የምታምን ሚስት አንቺ ሚስት ነሽ ወይም ደግሞ አንተ ሚስትህን የምታማ ባል አንተ ባል ነህ። እናንተ ሁለታችሁ ራሳችሁን መመርመር ነው ያለባችሁ። ባሉን የሚያማ አልወድም፣ እንደዛው ደግሞ ሚስቱን የሚያማ ወንድ አልወድም። ያው ብዙ ነገር አለ እርግጥ ቤት ውስጥ ብዙ የቤትን ገበና ልታወራ ትችላለህ። ከአንዳንድ ወይ ግጭት ሊኖር ይችላል ወይ ምናምን ለእሷ ከማውራ ብልቅ ጫናህን ልትቀንስ ሊሆን ይችላል። ግን የምታወሩበትን መንገድ መምረጥ አለባችሁ። ለምሳሌ ያንተን ለመርዳት ወይም ደግሞ ይሄ እኮ በዚህ ጎን አስባ ነው ምናምን ብለው እንትን ሊሉልክ የሚችሉ እንትኖች አሉ። እንደዛ ሳይሆን ብዙ ወንዶች እኔ እንጃ ማለት አሁን ኢትዮጵያ ሴቶች ሚስቶችም ሆነ ወንዶች እኔ አሁን ላይ ያለ መጥፎ ባህሪ እያመጣን ያሉ እንትኖች አሉ። እውነቴን ነው። እኔ ትዳር አክባሪ ነኝ። ትዳር ስለማከብር ነው ስለ ትዳር እንዳይፈርስ ስለ ትዳር የማወራው። የሰው ልጅ ተጋብቶ እንዲኖር የምደግፍ ስለሆንኩኝ ነው ይሄን ነገር እያወራ ያለሁት። እና ይሄም ግን ሲሆን ደግሞ ግዴታ ባልና ሚስት ላይ ወይም ትዳር ላይ ከመጣን በኋላ መከባበራችን ሊቀጥል ይገባል። መናናቅ ምናምን አያስፈልግም። አንተም ወንድም ሚስትህን አጋልጦ ከመስጠት ይልቅ ሚስትህን ገበና መሸፈን ነው ያንተን። ሴትም እንደዚህ የባልሽን ሙሉ ገበና ትሸፍኝ ግዴታ ነው። ለእናት የማይነገር ገበና ለእናትሽ እኮ የባልሽን ገበና ማትነግሪ ብዙ ሊኖርሽ ይገባል። ባልም እንደዛው የሚስትክ ገበና የሚስት ብቻ ነው በቃ። እንደ ፈጣሪ እኮ ጋብቻ የአንድ አምሳል አንድ አካል ምናምን ይባላል አይደል? እሱ ነገር እኮ የሚባለው ዝም ብሎ ደርሶ አይደለም። ሰው ሲጋባ ብዙ ሚስጥሮች ግን ከሁለታችሁ ውጭ ምንም ነገር ማንም ጣልቃ የማይገባበት ነው ሊሆን የሚገባ። ስታገባት ስታገቢ በመሀላችሁ ምን እንዲኖር አይገባም። እውነቴን ነው። እና ይሄን እያልኩ ያለሁት አሁን አንዱ ከጻፈልኝ ኮሜንት አንጻር ተነስቼ ነው። እና ትዳር ላይ መናናቅ ምን አመጣው እንዴ? እኔ እኮ ሳገባህ እኮ አክብሬ ነው። ካላከበርኩ ባሌ ካላረኩክ ለምን አብሬ እኖራለሁ? ስላከበርኩ እኮ ነው አብረን። ባልም እንደዛው መናቅ ምን አመጣ? ሚስት ስለምትወዳት ስለወደድካት አይደል አብራት እየኖርክ ያለ አይደል እንዴ? እኔ እሱን ነው የማስበው። እና ትዳር ላይ መሸፋፈን ሁሉ ነገሩን ከበር ይጠይቃል። በነገራችን ላይ ትንሽ ክፍተት ካለች መጥፎ ነው። ትዳር ላይ ክፍተት መጥፎ ነው። ደግሞ እኔ በልጣል ይሄ ነገር በቃ አላህ ከሁሉ ነገር ነፃ ነው መሆን ያለበት ትዳር ከሁሉ ነገር። በተለይ እንግዳ ሲመጣ ሰው ሲመጣ የእርስ በርስ የባልና የሚስት ቃላት መወራወር መጥፎ ነው። በነገራችን ሴትም ሆነ ወንድ ሴትም ፋሚሊሽን ቤተሰብሽን ስላየሽ ባልሽን አሳልፎ የመስጠት ባህሪውን ገልጾ ማሳየት ምናምን ይሄ መጥፎ ነው። ባልም እንደዚያ እኩል ነው የሚባልና ሚስት ምንት እኔ ያው ዛሬ ያለሁት እና ይህን ነገር አስወግዱ። ትዳር ላይ ማስወገድ አለባችሁ። በጣም ይሄ የመነናቀን እንትን ማስወገድ አለባችሁ። ትዳር ላይ ባልና ሚስቶች በቃ ባልሽ ነው፣ ሚስትክ ናት። ምንም እንትን የሚመጣ ነገር የለም። በሰው አሉባልታ በሁለታችሁ ብቻ ነው ትዳር የሚይዘው። ሁለታችሁ ስትስማሙ ብቻ። ሁለታችሁ ደግሞ ስትስማሙ ስትከባበሩ፣ ስትዋደዱ፣ ብዙ ነገሮችን ከበር ስትደራረጉ፣ ስትሸፋፈኑ የኔ ማር የኔ ሚስት ወይም ደግሞ አንቺ የኔ ባል የኔ ሁላ ነገሬ ብለሽ ስታከብሪው ነው። እና ሚስትህን አሳልፈ ከመስጠት ራስን ቆጥብ። ሚስትም ባልሽን ለሶስተኛ ወገን አሳልፈሽ ከመስጠት ራስሽን ቆጥብ ይላለው። ይሄ አንዱ ኮሜንቴ ነው ማለት ነው። ሁለተኛው ደግሞ
አንደኛ ሚስቴክ ነው፣ አነጋገርሽን አስተካኪ፣ ብዙ ግድፈት አለብሽ የምትሉ አላችሁ። ካው እኔ አዲ ፋሚሊ ቲዩብ ጀማሪ ዩቲዩበር ነኝ። ወደ ካሜራ ፊት ለፊት የመጣሁት በቅርቡ ነው፣ ወርም አልሞላኝም። ስለዚህ ፍርሃት አለ። ገና ወደ ማድረግ እየመጣሁኝ ነው፣ ግን በሂደት እያስተካከልኩ እመጣለሁ። ግዴታ ነው። ኮሜንታችን ስለተቀበልኩኝ ነው ለማውራት የፈለኩት። አነጋገርሽን አስተካኪ፣ ትክክል ነው። በመሀል ድምፄ ይቆራረጣል። ብዙ አክቶች ይኖሩኝ ይችላሉ። ከረንትሊ ባለኝ ድምፅ ባለኝ ማቴሪያል ነው ተጠቅሜ እያወራኋቸው ያለሁት። ይህም ደግሞ በኢትዮጵያ ዙሪያ አንደኛ የትዳር ፍቺ፣ የባልና የሚስት የትዳር መፍራስ፣ 5-6 ተወልደው የቤት ትዳር እየፈረሰ እያየው ስለሆነ እሱን ደግሞ ሰው ሲፋታ ሰው ትዳሩን ሲፈታ ልጅ ሲበተን ስለማልወድ ነው በመሀል እየገባውኝ ከጠቀመ ብዬ እያወራሁኝ ያለሁት እና እሱንም እኔ ድምፄን እየተቆራረጠ ወይም ደግሞ አክቲንግ እየተበላሸ እንደሆነ አውቃለሁ። ግን እየሰራው በስመጣ በሂደት እያስተካከልኩኝ እሄዳለሁ። ብዙ እንትኖችን አላሟለው አውቃለሁኝ። ወደ ካሜራ ስመጣ ብዙ ነገር ሬዲ ሆኖ ነው ሰው የሚመጣው። ብዙ ነገሮችን አስተካክሉት። እኔ ባለኝ ጊዜ አጣብቤ ባለችኝ ታይም ነው ለማውራት እና ሜክ ለማድረግ እየሰራሁት ያለሁትና ባለኝ በአነጋገሬም ቢሆን በምለብሰው ነገር በአለኝ ስታይል ሁሉ የተቃወማችሁኝ ይቅርታ ጠይቃለሁ። ወደፊት እያሻሻልኩኝ እመጣለሁኝ። የተሻለ ነገር ደግሞ ስለ ትዳር፣ ስለ ሴቶች የትዳር ፍቺ እንዴት መቀነስ እንደምንችል፣ እንደውም ደግሞ ወጣቱ ትዳር እንዳይፈራ ምን ማድረግ ምን መስራት እንዳለብን እውነቴን ነው። ወጣቱ እንደኔ ያለ ነው ወጣት ነው ገና። የሁሉም ብዙም ወጣት አለ ያላገቡ ለማግባት ሬዲዮ ብዙ አሉ። እነሱ ደግሞ ለማግባት ትዳር እንዳይፈሩ ለማድረግ እንጥራለን። ወደፊት በዙሪያ ብዙ ቪዲዮ ሜክ አደርጋለሁ። ምክንያቱም አሁን ላይ ያለ ችግር ይሄ ስለሆነ ኢትዮጵያ ውስጥ ትዳር ብዙ ሴቶች ፈርተው ያላገባሉ፣ ብዙ ወንዶች ፈርተው ያላገባሉ። ትዳር ይፈሩታል። እሱ ደግሞ እንዳይሆን ገብተው እንዲያው ገብተው እንደኛ እንዲጋፈጡ አይደል? ስጋው ቀላል ነው፣ እንደውጭ አይደለም። ያው መረዳዳት እንዳልኳችሁ ምንናቅና ትተን ተከባብረን ተረዳርተን ተዋደን ልጆች አፍርተን መኖር እኮ ነው ትዳር። አንዱ የህይወት አካል እኮ ነው፣ ዋናው የህይወት አካል ነውና እሱ እንዲኖር ብዙ ጥረቶችን ብዙ እንትኖችን እንሰራለን፣ ብዙ ቪዲዮዎችን እንሰራለን። ስለዚህ ወደፊት ራሴን አሸሽዬ ራሴን ደግሞ ቢውልድ አድርጌ የተለያዩ መጽሐፎችን እያነበብኩ የተለያዩ ለእናንተ ይረዳል ያልኳቸውን ነገሮች እያየሁኝ አቀርብላችኋለሁኝ። ተመልካቾቼ ለኮሜንታችሁ ለአስተያየታችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስለምታከብሩኝ ነው ኮሜንት እየጻፋችሁልኝ ያላችሁት። ምክንያቱም ገና እንደ ጀማሪ ነኝ እኔ። ብዙ ነገር ብዙ ግድፈት አለኝ እና ለሱ ኮሜንት አለው። ኮሜንት ከመጻፍ ወደኋላ እንዳትሉ፣ ላይክ አድርጉልኝ፣ ሰብስክራይብ እያደረጋችሁ አሳድጉኝ። ሰብስክራይብ አድርጉ፣ አዴ ፋሚሊ ሰብስክራይብ አድርጉ። ቴንክ ዩ ባይ